ሰላም ቤተሰብ፣ በጥያቄያችሁ መሰረት ዛሬ ሽፎን አቆራረጥ ላሳያችሁ ነው። ኮፒ ሊንክ ሼር አድርጉ፣ ከኔ ጋር ፎሎ አድርጉ። መውሰድ አለብን። የሚያስፈልገን ልክ ብረስት ወይም ጡት ስንት ነው? 104 ሴንቲሜትር። ወገብ ወይም ዌስት 86 ሴንቲሜትር። ከትከሻ እስከ ወገብ ወይም ሾልደር ቱ ዌስት 46 ሴንቲሜትር። ሙሉ ቁመት ወይ ደግሞ ከወገብ በታች ያለው 112 ከሆነ 112 ሁለቱን መደመር ትችላላችሁ ማለት ነው። 158 ይሆናል ቶታል። ሁለቱ ስትደምሩ ይሄን ይመስላል። ለምሳሌ የምንሰራው ሽፎን ይሄንን ቢሆን የተለያየ ስታይል ሊሆን ይችላል። አሁን እኛ የምንፈልገው ከወገብ በላይ ያለው ፓርት ቤዚክ ፓተርን እንሰራላችሁ። ቤዚክ ፓተርን ይሰራል እንደዚህ ማለት ነው። ቤዚክ ፓተርን ይሰራል። አሁን ይሄንን ባቱም ፍሮንትም አንድ ላይ ሰርተነው ነው። ይሄንን ከሰራችሁ በኋላ ጨርቅ ልንቆርጥ ነው። ጨርቅ ከመቆረጣችን በፊት ግን ማወቅ ያለባችሁ ነገር ምንድነው? እዚህ ጋር ከዚህ እስከዚህ ያለው ቶታል ሌንግዙ 112 ሽብሽብ የምንፈልገው ወይም ደረጃ የምንፈልገው እዚህ ከጉልበት ትንሽ ከፍ ብሎ ነውና ከዚህ እስከዚህ ያለውን እንደፈለጋችሁ ማለት ብዙ ጊዜ ከዚህ እስከዚህ ያለው ከታችኛው አነስ ማለት ማነስ አለበት ማለት ነው። ለምሳሌ እኔ 112 ከሆነ ከዚህ እስከዚህ ያለውን 42 ሴንቲሜትር እናደርገው። ከዚህ እስከዚህ ያለው ከዚህ በታች ያለው ደግሞ ስንት መሆን ይችላል? 70 ሴንቲሜትር ነው። 70 ሴንቲሜትር ከዚህ በታች ያለው 70 ከዚህ በላይ ያለው ደግሞ 42 ሴንቲሜትር ወይም ደግሞ ከዚህ እስከዚህ ያለው 100% ቢሆን ይሄንን 40% ይሄን ደግሞ 60% ማድረግ መስራት ይችላል። ሐሳቡ ከገባችሁ በኋላ ቀጥታ ጨርቅ ለምን ጊዜም ሐሳቡን በደንብ ያዙት። አሁን ደግሞ ጨርቅ ላይ ተመኩረን እናያለን። ተከታተሉ። እሺ አሁን ደግሞ ሽፎን ጨርቅ ልንቆርጥ ነው። ቅድም እንዳስረዷችሁ አሁን የምንቆርጠው ሽፎን ጨርቃችን ይሄ 5 ሜትር ነው ማለት ነው። ሁል ጊዜ ሽፎን ጨርቅ ከመቆረጣችሁ በፊት መጀመሪያ የሚቀድመው ከወገብ በታች ያለው ፓርት ይቆረጣል። ከዛ በኋላ ነው ቶፑ የምንቆርጠው። አሁን ሽፎኑ አልተነካም። ይሁን እንደምታዩት 5 ሜትር ነው ማለት ነው። ሁል ጊዜ ጥንቃቄ ማድረግ ያለባችሁ ቶፕ ቀድማችሁ እንዳትቆርጡ፣ ያለዛ ጨርቃችሁ ይባክናል። ጨርቃችሁ እንዳይባክንባችሁ ከወገብ በታች ያለውን እስከርቱ መጀመሪያ እንቆርጣለን። አሁን ምንድነው የምናደርገው? ሽፎን ዊድዝ አለው። አሁን ይሄ አርብ ይባላል። ይሄ ዊድዙ ማለት ነው። ይሄኛው ዊድዙ ለቆታላችሁ። ይሄ ደግሞ ሌንግዝ ነው። ሰልቬጁ 5 ሜትሩ ወደዚህ 5 ሜትሩ በኋላ ሰርከምፈረንስ በሰውነታችሁ ዙሪያ ነው የሚሆነው። ይሄ እንደዚህ ነው። ሰውነታችሁ ላይ እንደዚህ ይዞራል። ሌንግዙ ይሄ ዊድዙ ሌንግዝ ነው የሚሆነው ማለት ነው። ሲለበስ እንደዚህ አይደለም የሚዞረው። ይሄ ዊድዙ ምንድነው የሚሆነው? ሌንግዝ ይሆናል ከወገብ በታች። ስለዚህ ሌንግዙን ነው እንደ ዊድዝ የምንጠቀመው ማለት ነው። ይሄንን አርቡን ይሄ ቁመት ነው ማለት ነው የሚሆነው ወደታች ያለው ቁመት። ስለዚህ ከዚህ ወደዚህ እዚህ ጋር ቅድም ሳስረዳችሁ እቺኛዋ 42 ሴንቲሜትር አልኩ። እቺኛዋን ደግሞ 70 ሴንቲሜትር ምን ጊዜም ከላይ ያለው ከታችኛው ማነስ አለበት። ስታይል ከታች ያለው በትን እንዲል ውበት እንዲኖረው ማለት ነው። ስለዚህ ከዚህ እስከዚህ 42 መጀመሪያ ግን የምትቆርጡት የታችኛው ነው። እዚህ ጋር ይሄ 5 ሜትር ስለሆነ የዚህ ስፋት 5 ሜትር ሊሆን ይችላል፣ 4 ሜትርም መሆን ይችላል። ለሽፎናችሁ 6 ሜትርም በጣም ብትን ማለት ይችላል። ስለዚህ ከዚህ እስከዚህ ያለው 5 ሜትር። ይሄኛው ደግሞ የሱ ግማሽ ነው ማለት እስከ 2 ሜትር ከግማሽ እዚህ ስፋት። ስለዚህ እዚህ ጋር 5 ሜትር ስንጠቀም እዚህ ጋር 2 ሜትር ከግማሽ ስንጠቀም ይተርፋል። ለስሊም ተማለም ሐሳቡ ግልጽ ነው ቤተሰብ። እሺ አሁን ከዚህ ወደዚህ መጀመሪያ 5 ሜትር እንዳለው ለተጠቀመው ስንት ነው ቁመቱ? 70 ሴንቲሜትር። ከዚህ ወደዚህ 70 ሴንቲሜትር መጥተን ምልክት እናደርጋለን። 70 ሴንቲሜትር እሺ
ይሄኛው አርቡ ቁመት ነው የሚሆነው በኋላ መጀመሪያ የምንቆርጠው ትልቁን ከታች ያለውን ትልቁን ፓርት ቆርጣለን ማለት ነው። ስለዚህ ከዚህ ወደዚህ የሚመጣው ሴንቲሜትር ነው 70 ሴንቲሜትር 70 ሴንቲሜትር ላይ የስፌት እስከ 5 ሴንቲሜትር ይሰጣል። ስፌት 5 ሴንቲሜትር ጨምርበት ስንት ይሆናል? 75 ይሆናል። ከዛ የሚተርፋችሁ ማየት አለባችሁ። አንዳንድ ጊዜ የሽፎን አርብ ምናምን አንዳንድ ጠርበ ጠባብ ሊሆን ስለሚችል ቼክ ብታደርጉ ጥሩ እንዳያንሳችሁ ማለት ነው። አሁን ስንት ነው? 75 ነው። የሚተርፈኝ 42 ሴንቲሜትር መሆን አለበት። ካልሆነ ግን ሌላ መንገድ ሲስተም መጠቀም አለ። አሁን ይሄንን ወይ ደግሞ አርበ ሰፊ አሁን ይሄ ጥሩ ነው። ቶታሉ ራሱ ሜትር ከ50 እኔ ሜትር ከ12 ስለሆነ በጣም በቂ ነው። ስለዚህ 75 ጋር መታችሁ መቁረጥ 75 ጋር ያመጣማ 75 ጋር መጥቼ ምልክት ታደርጋላችሁ። ልብ አድርጉ ቤተሰብ፣ ልክ ያደረግነው ቤት በኩል ነው። ይሄ ቁመት ነው። ይሄኛው ግን ሰልቬጁ ሰርከምፍራንስ ነው ዙሪያ ነው። ስለዚህ ይሄ ቁመት ነው። ወደታች ፈራ እንደዚህ ይሄ የምናደርገው ነው። መቁረጥ ራሱ ይሄዳል እንደዚህ 5 ሜትር እስከ መጨረሻ የታችኛውን የቆረጥን ስለሆነ እስከ መጨረሻ ይሄንን ይሄው የቆረጥ ነው 5 ሜትሩ ስንት ኋላ የቁመት ነው ማለት ነው። ወገብ በታች ያለው ቁመት ነው። ይሄ ቁመት ለዚህ ነው እንትን ይላል ማለት ነው። ይሄን ከቆረጣችሁ በኋላ አሁን ይሄ ታችኛው ተቆረጠ ማለት ነው። አሁን የሚቀረን የቱ ነው? ከጉልበት በላይ ያለችዋ 42 ሴንቲሜትር በስንት አልኳችሁ? ስታንዳርድ ነው የሚቀርቋችሁ 2 ሜትር ተኩል። ከዛ በታች ከሆነ ግን እዚህ አካባቢ ሊይዛችሁ ይችላል። 2 ሜትር በታች ከሆነ እዚያ ሰውነታችሁ ይብሩና አካባቢ እንዳይዛችሁ ማለት እናደርጋለን። አሁን ከዚህ 2 ሜትር ተኩል መሆን አለበት ብያችሁ ወደዚህ ደግሞ 42 ላይ አሁንም የስፌት 5 ሜትር መጨመር 5 ሲጨመር 42 ላይ 47 ነው ማለት ነው። እዚህ ጋር መጣችሁ ምልክት ታደርጋላችሁ። ይህንን እስከ 2 ሜትር ተኩል ድረስ ነው የምትቀበሉት። እስከ 2 ሜትር ድረስ ይሄን 2 ሜትር ድረስ ተኩል ነው። እስከ መጨረሻ አይቀደድም። አሁን ቼክ ማድረግ እችላለሁ። ምን ያህል እንደቀደድኩኝ 2 ሜትር ተኩል የሚሆን አይመስለኝም፣ ግን ቼክ ማድረጉ ጥሩ ነው። ይሄ 2 ሜትር ከ40 ሳንቲም ነው የሚጎለኝ። ቼክ ማድረግ ቀድማችሁ ወይ ደግሞ 2 ሜትር ተኩል ለክታችሁ እንደዚህ መቁረጥ ትችላላችሁ። አይመቻችሁ መንገድ። ስለዚያም 2 ሜትር ከ40 ደርሻለሁ። 10 ሳንቲም ነው የምትቀረኝ። ሳንቲም መመረቅ ትችላላችሁ። ከዛ በኋላ ይህንን ወደ ጎን ማለት ብዙ ጊዜ ሽፎን አንዳንድ ሽፎኖች ወደ ጎን ላይ ቀደድላችሁ ይችላል። ወደ ጎን
ክር መዛችሁ ቢሆን ጥሩ ነው። አንዳንድ ሽፎኖች አይታዘዝም። ወደ ጎን እንደ ሌንግዙ ላይታዘዝ ስለሚችል እንደዚህ አድርጋችሁ መቁረጥ ትችላላችሁ። እንዳበሻ ራሱ ማለት ኮፒ ሊንክ እና ሼር ማድረግ እንዳይረሳ ቤተሰብ። ያው ለምን ነው ጉልበት ላይ ያለው ማለት ነው። በዚህ ሁኔታ ከወገብ በታች ያለው ጨረስን ማለት ነው። አሁን የሚቀረን ይሄ ሁሉ ጨርቅ አለን ማለት ነው። ይሄ ሁሉ ጨርቅ አለን። ይሄ ጨርቅ በጣም ብዙ አይደለም። አሁን ከዚህ ላይ ፋንዲሻ ይወጣል፣ ቶፕ ይወጣል። ተፈለጋችሁ ዛን ቶፕ መቁረጥ ትችላላችሁ። ግን ቀድማችሁ ቶፕ ከቆርጣችሁ ጨርቃችሁ ይባክናል። ዛን ቶፕ መቁረጥ አይከብዳችሁ። ፍሮንቱ ፎልድ ማለት አሁን ደግሞ ገበርም በዚህ ልክ መቁረጥ። አመሰግናለሁ።